በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። ቤተክርስቲያን ስትደፈር ዝም አልልም። ቻችን እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው። ቤተክርስቲያናችን በቅኝ ግዛት ተይዛለች። እኔ የጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገረው። ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ ይመፍጠኒ ማዶጉቱን አረፈና ታጀራን አርጋገነ ተርገነ ዳያኒ ላምባሉ አለበት ኩበት ለቀማ ይሉሃል አንተ ነህ። ባገኘው ነገር በቆጨረም በምንም ግንባሩን እያልከው ግንባሩን በለው ግንባሩን በለው። ብዙ መሪዎች አይተናል። እንደ አብይ አህመድ ደካማ፣ እንደ አብይ አህመድ ቅንነት የጎደለው፣ እንደ አብይ አህመድ በቃ ደግሞ በማያውቀው ነገር አዋቂ መስሎ መታየት የሚፈልግ ደፋር የለም። ያው አብይ አህመድ ነው፣ አምባገነን ነው፣ ሰው በላ ነው፣ በሰው ደም የጨቀየንተን ነው፣ ደደብ ነው። ሶሪ አባባሉ ይቅርታ። ምንም ለመሪነት ኳሊፋይድ የማያደርግ ነው። በቃ በቅድስት ሥላሴ ስም ሰላም ጤናና ክብር ለእናንተ ይሁን። እንኳን ወደ ሙሌ ኢንተርቴንመንት በሰላም መጣችሁ። የተቃጠለው የጠላታ ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ እንደዚሁም የተሰደዱ የአካባቢው ነዋሪዎች የደረሰባቸውን ብሶትና እንግልት እንዲህ ይገልጹታል። እስቲ ቀጣይ ያለውን ቪዲዮ ሁላችንም ተመልክተን ነው እንመለስ። አንድ ተረት አለ። እዚች ጋር ሁሉም ተነካክቷል። የተነካካውን መልሼ ብለው ያው አጠር አላችሁን ነው የምናገረው። ሰውየው ምን አለ? ላሟን አስሯት ወደዛ ሲሄድ እንቧ ትላለች። ቋመጣልሻለሁ አለ። ቋመጣልሻለሁ ሲል ላሟ በችጋር ሞተች። ስትታረድ ምንድነው ጆሮዋ ብቻ ነው የሰማው። ለምን? የሰማችበት አልተደረገላትማ። ጮታችን ስንጮህ አረ ያለቅን ነው፣ አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረጋል ነው ብሎ ብሶ መጣ። ቅድም አባታችን ገልጸውታል። ቅዳሴ 1 ሰዓት ተኩል መግባት መጣ። እንገባ ጀመር። ከምን ተችግሩ አንፃር እኔ የጠለታ ቅዱስ ገብርኤል ደብር አስተዳደር ነኝ፣ ሊቀመንበር ነኝ። ብሶት የደረሰብኝ ነው የምናገረው። ህዝቡም ማስቀዳሽ ጠፋ። ኧረ ዛቲም ማጣን ምን ይሻለናል? ህዝቡም ተችግር አንፃር ነው ፈርቶ ነው ይሄ ነገር ብለን ወደ በላይ ኡዋል ስንል የሚሰጥ ምላሽ ምንድን ነው? የሞተ ምላሽ። ችግር የለም አለ በቂ። ኧረ በቂ መከላከያ ይንጣልን ስን አለ የኔ የወረዴ ምንሻ የወረዴን ያልነው ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል። ኬት አንጥተህ ነው? ቤተክርስቲያን አልተቃጠለው በውሸት ተቃጥሏል ትላለህ። ኬት አንጥተህ ነው? እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያሉ እኛ ጋር አድማ በትኖች እኛ ሁሉ ነው የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ፣ የሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ዕለት መጨረሻ ላይ ጭንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አለ የባሻ ግርማ ጋር ተመቶ እዛ ነው ስጣቸው የኔን ስልክ ከዛው ወዲያ አረጋል። ያ ስልክ መደወል ቆመ። ኬት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው በፈራም አልናገርም ብል መሞት አይቀርም። ተናግሬም እንዲታ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው። ጫካ አይደለም ቢሮ ነው ያለው። በመጀመሪያ ተቢሮ ይጥራ። ይሄ ነው ሰላም ያመጣው። ቻችን እየተደፉ የትም ቀሩ፣ ግን ማንም አላስደፋቸውም። ዛሬም ነገም ወረዳ ነው እንዳለው አለሁ እያለ ተኋላ ግን አንድ ፍሬ ጥይት አይሰጥም።
ወይንም አቤት የሚሉትን አያዳምጥም፣ አይናገርም። ተነጂው አንስቶ ወደኛ ለሙስሊም አብሮን ያለቀው አብሮን የሸሸው ግን እነኛም ብሎ የቀረ ዛሬም አልተነካ አለ ቁጭ ብሏል። እየበላ እየጠጣ ነው። እነኚህ ሰዎች ግን እና አባዛሩ ስንቱ ነው እና አባሰን ተኛ ጋር አብሮን የሞቱት ስንቱ ወጣት ጎበዙ አልቋል። ካሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው። ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላለው የሞቱት ቀሩ። አው የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዝች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል፣ የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አው ስለማና ነው። ግን እኔ ወንድሜንም ሀገር የምትፈርሰው በሶስት ነገር ነው። ጅል ሰው ሀብት ያገኘለት፣ ጅል ሴት ባል ያገባችለት፣ ከዚያስ ባለጌ የተሾመለት። በእነዚህ አገር ይፈርሳል ብሎ ይነገራል። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማህበር። በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የባሰ ክፉ ነገር የለም። በእውነቱ ቤተ ክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ፣ በሥራ ላይ መዋል አለማዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ፣ ይሄን ጉዳይ ከራሴ አወርዳለሁ። ይሄን ጉዳይ አዎ ይህ ነገር ቤተ ክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን ከችግር ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተ ክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተ ክርስቲያን ለመጠበቅ ነው። ሁለት ቤተ ክርስቲያን የለም። ወላጆችስ እንዴት ተታዘቡ ይሆን? ህሊና አይቆረቆረህም ወይ ወንድም አለ? መቼ ነው ንስሐ የምትገባው? ያለ መማርህ ውጤት ብርክት እያልክ ስትጮህ ነው። ላምባሉ አለበት ኩበት ለቀማ ይሉሃል አንተ ነህ። በ12 ዓመትህ ከ12 ዓመትህ በፊት ጎጃም ውስጥ ተቀጥረህ አገለገልክ፣ ያውም በደሞዝ። እነዚያ ቅኔ አዋቂ ዜማ አዋቂዎች ሊቃውንቱ የማይቀጠሩበትን ደሞዝ ለአንተ ጎጃም ውስጥ ዘሩ እድሜህን ውሸት ነው። የሆነው ምንድነው? ፊደል ቆጥረህ ሊሆን ይችላል። እሱ ግን ተማርካ አያሰኝህም። የተማራችሁ ሳትሆኑ ተምረናል። ህሊናህ ምን ይልሃል? እዛ ተወልደህ ያደግክበት አካባቢ ሲሰሙ ምን ይሉሃል? ወላጆችስ እንዴት ተታዘቡ ይሆን? ህሊናህ አይቆረቆረህም ወይ ወንድም አለ? መቼ ነው ንስሐ የምትገባው? ትናንትና በልጅነትህ የእንጀራ ጉዳይ ሆኖ ልትዋሽ ትችላለህ። ዛሬስ? ዛሬ የምትበላው አትነው?
መቼ ነው ንስሐ የምትገባ ወንድም አለ? እኔ እንጃ። ቤተ ክርስቲያናችን በቅኝ ግዛት ተይዛለች። በቅኝ ገዢዎች ተይዛለች ቤተ ክርስቲያናችን። በቅኝ ግዛት ተይዛለች። ማወቅ አለባችሁ፣ መረዳት አለባችሁ። ይሄ ጉዳይ በኋላ አልሰማንም አላየንም እንዳትሉ። ማነው ቅኝ ገዢው? አንድ ማህበር፣ ሁላችሁም የምታውቁት ማለት ነው። በቅኝ ግዛት እንድትገዛ አድርጓታል። አዎ ይሄ ከዚህ የባሰ ክፉ ነገር የለም በእውነቱ። ቤተ ክርስቲያናችን እንግዲህ መቼም ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ በራእይ ለቅዱስ ጳውሎስ ንግር ወይ ታርብም ነው ያለው። እኔ እናገራለሁ፣ በሥራ ላይ መዋል አለመዋሉ የእናንተ ጉዳይ ነው። እኔ ግን ከራሴ አወርዳለሁ፣ ይሄን ጉዳይ ከራሴ አወርዳለሁ፣ ይሄን ጉዳይ። አዎ ይህ ነገር ቤተ ክርስቲያናችን መብቷ፣ ክብሯ፣ ሀብቷ ሁሉ ተወስደዋል። ብትወዱም ባትወዱም ተወስደዋል። ክብሯ ተነፍጓል። መብቷ ተወስደዋል። ገንዘቧ፣ ንብረቷ ተወስደዋል። ይሄ መመለስ አለበት እና ይሄ ጉዳይ ሁላችሁም እንድታውቁ ፈልጋለሁ። እኔ መናገር ማወጅ ነው እንጂ እኔ ብቻዬን የምሰራው ነገር የለም። ቤተ ክርስቲያናችን ከቅኝ ተገዥነት ትውጣ። ካህናቱ ከሰቀቀን፣ ከችግር፣ ከመከራ ይውጡ። እኔ መልእክቴን ማስተላለፍ አለብኝ። ቤትም ቢሆን መልእክቴን ማስተላለፍ አለብኝ። አዎ እኔ እችን ቤተ ክርስቲያን ለመጠበቅ ነው የተቀመጥኩ ብዬ ነው የማምነው። እችን ቤተ ክርስቲያን ለመጠበቅ ነው። ሁለት ቤተ ክርስቲያን የለም መፍጠኒ መዶጉቱን ሀርገ ከነ ዳጀራኒ ሀርጋ ከነ ዳጀራኒ ተገመርት ደ አያ ሀርገ ከነ ኪዛኒ ወራን ገረ አኑማነ ታዴ ኡመተ ኦላ ከነ ዱካስ ጉቱ ወራን ትገዲሳ አፍጡ እራውን ከቢና ነው ኡመተ ከነ ዱካስ እራውን ከቢና ወራን ትገዲሳ አሬ ቡጀለ ፊጌት ማጀተ ደሞ እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ከሃይማኖት ነፃ እስከሆነ ድረስ በሃይማኖት እስካልመጣብን ድረስ በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። መገዛት ብቻ አይደለም አትገዙም እንላለን። ግን ግደሉ አንልም፣ ተገዳደሉ አንልም። ቤተ ክርስቲያን ቃሏ ስላልሆነ አትገዙ ግን ትላለች። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለኔ የመጀመሪያውም የመጨረሻውም ህይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ እንደ ቤተ ክርስቲያን መሪነቴ ችግር ካለዚህ ቤተ ክርስቲያን ጠቅላይ ቤተ ክህነት ውስጥ ከዚህ ቀደም በሰፊው ስለተነጋገርን ነው ዛሬ በይፋ የምናገረው። ችግር ሲኖር ንገሩን፣ እኛ እናርማለን፣ እኛ እናስተካክላለን፣ አላስፈላጊ እርምጃ አትውሰዱ ብለናል ለመንግስት። በሰፊው ተነጋግረናል። ትናንትና ግን ከቤተ ክህነት የሚወጣው በሙሉ ይፈተሻል። ዛሬም ከቤተ ክህነት የሚወጣ መኪና በሙሉ ይፈተሻል። የሚገባ ግን አይፈተሽም። የሚገባውን ምናልባት የኛ ዘበኞች ይፈትሹ ይሆናል። የመንግስት ወታደሮች ግን አይፈትሹም። ስለዚህ አንዱ ሌላ ነገር ይዞ ገብቶ ሲወጣ ፈታሹ ሌላ ነገር ይዟል ተብሎ የቤተ ክርስቲያኒቷ ስምና ክብር ቢዋረድ ማን ነው ኃላፊው? ምንድነው የተፈለገው? እስከ ቤተ ክርስቲያን ምንድነው የሚወጣው? መድፍ ነው? መሳሪያ ነው? አከፋፋይ ናት ቤተ ክርስቲያኒቷ፣ አትታመንም። ስለዚህ ከዚህ ምንድነው የሚወጣው? ከተፈለገ መባል ያለበት ጥርጣሬ ያለን እንዲህ አይነት ነገር ቤተ ክርስቲያኒቱ ቤተ ክህነት ውስጥ አለ ይባላል። እንዲህ አይነት ነገር ቢወጣ ኃላፊነቱ የእናንተ ነውና ጠብቁ ነው ልንባል የሚገባል።
አለበለዚያም ሰው እንስጣችሁ የሚያንሳችሁ ከሆነ ነገ ቤተክርስቲያኒቱን እንዳያስወቅስ ነው መባል ያለበት እንጂ ቤተክርስቲያን የማትታመን ሆና ቤተክርስቲያን ከትናንትናው ጀምሮ እስካሁኑ ድረስ እኛ በማናውቀው መሪዎቹ ፈታሽ በር ላይ ቆሞ መፈተሽ ድፍረት ነው። የቤተክርስቲያኒቱን ህልውናም መፈታተን ነው። አቅማንም መፈተን ነው። ይሄ ተገቢ አይደለም። ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል? ይሄ ሁሉ ፓስተር ዛሬ ደጋፊ ሆኑ። ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባሪስም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩ ነው የልካቸውን ነው። ይሄን ብራና ፍቀው ቀለም በጥብጠው ብዕር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደ። እጂ ራስሽቻይ ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አሸንፋት። የገሃነም ማለት የዲያብሎስ የአጋንንት ኃይላት አሸንፋትም። አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቃል እየተባለ ነው። ቢያርድ በጣም ደስ ብሎናል። እንኳንም ታሰሩ ይላል መሃይማን አለማፈሩ። አትግደሉ ብለህ ለሟች ስትሟገት እጣ መታሰር ነው አለያም መታገት። አጋችም ራሱ አሳሪም ራሱ ገዳይም ራሱ የህዝብ መበደል ለማን ይቅረብ ክሱ? አገሬ የት ነው ግን ጉዞሽ? ኦርቶዶክስ ቤተክርስቲያን ላይ አፍን በጣም መክፈት አያሳስርም። አማራውን መስደብ ያሸልማል፣ በሪፐብሊካን ጋርድ ያሳጅባል። አማራውን አትግደሉት፣ አታፈናቅሉት፣ ከወለጋ ከጉራ ፈርዳ ከሂንቁፍቱ በደነው በቃው ህዝብ የተለያየ ጊዜ ተመቷል ማለት ያስመታል። አማራው መስደብ ግን ያሸልማል። ይሄን ፕራክቲካሊ አይቻልም። ሁለት ህይወት የለኝምና ሁለት ምስክርነት አልሰጥም።